and it's with great pleasure that I announce the opening of the White Coat ceremony of the 2014 batch. ልጄን ያድንልኛል ብሎ ነው የሚያስበው። እንደ አዋቂ ደግሞ ይፈውሰኛል ብሎ ነው የሚያስበው። ሶ ይሄንን ኬር ለመሸከም ነው ነጭ ጋዋን የምትለብሱት። በገንዘብ ፔይባክ ባያረግ ፊልዱ እንኳን የሰው ልጅ በጣም ሴንሲቲቭ ሰዓቱ ላይ ነው ተስፋ የምትሰጡት። I want to take a moment to appreciate how far you guys have come. You guys have had more ups and downs than any other batch I know, and you still made it to today. So a very warm and well-deserved congratulations to every one of you. Good afternoon, everyone. Ndemen walachu. My name is Helen Abdurrahman. I will be your host for today, and it's with great pleasure that I announce the opening of the White Coat ceremony of the 2014 batch. Before we go any further, can we please have a round of applause again for how great you guys look today? You guys look awesome. I want to take a moment to appreciate how far you guys have come. You guys have had more ups and downs than any other batch I know, and you still made it to today. So a very warm and well-deserved congratulations to every one of you. So I know you guys have waited long enough, so let's get this program started. Please join me in welcoming your representatives, Johannes and Betel, to the stage. ኃላፊነቱን ወስደው ፕሮግራሙን ሊያዘጋጁልን ለዋይት ኮት ሴሬሞኒ አዘጋጆች አንዴ ፕሊዝ ዋካችሁ። እንደገናም ለመስተዳድሩና ለግቢው ይህንን ዝግጅት እንድናዘጋጅ ስለረዱን በጣም እናመሰግናለን። ፈተና እያራዘማችሁ እዚህ አንደርስም ብላችሁ የነበራችሁ ተማሪዎች ያው እዚህ ደርሰናል። ግን አሁን ካጫጫችሁ የተረዳሁትኝ በጣም ብዙ ፈተና እንዳራዘምኩላችሁ ነው። ያው እንግዲህ እንደተባለው ነው። እንደሌላውም ባች ከዛም ባች በበለጠ ተፈትነናል። መፈተናችንም ደግሞ ላይክ ዋይት ኮትን አሁን ነው እያከበርን ያለ ነው። ግን ይሁን በዚህ ማለፉ ጥሩ ነው። አሁን በዚህ በዋይት ኮት እንደተገናኘ ነው ሁላችንም ኢንተርንሺፕን ጨርሰን በግራጁዌሽን ላይ ያው ታውቃላችሁ እኛ ባች ላይ የተፈጠሩ አፕስ ኤንድ ዳውንስ አሉ። ተማሪዎችም ያዋተናል እነሱ እናስባቸዋለን ዛሬ እና ሁላችሁም ፕሊዝ ከጎናችሁ ያላችሁን ሰዎች ያዳመጣችሁ እየደገፋችኋቸው እስከ መጨረሻው ድረስ ሁላችንም አብረን እንድንሆን እንደጀመርነው እንጨርሰዋለን። ግን እንደ አባይ ግድብ ዘግይተን አይደለም። እንጨርሰዋለን ይመስለኛል። እና ያው እንዳለው ነው አጠገባችን ያሉትን ሰዎች በደንብ እናስተውል እና እስከ መጨረሻው ዋይት ኮት ላይ አያቆምም። ገና ብዙ ነገሮች አሉ የሚመጡ እና እዛ ጋር እንድንደርስ ፈጣሪ ይርዳን። እንጨርሰዋለን። በዚህ አጋጣሚ ሳልናገረው ማላልፈው ዴንታሎች ለፈጠራችሁብን ብዙ ችግሮች እንግዲህ ፈጣሪ ይላችሁ።
እና በስተመጨረሻም የግቢያችንን ዲን አክብረውን የተገኙትን ዶክተር ኃይሉን ወደ መድረክ ጋብዛለሁኝ። እናመሰግናለን። ይሰማል። ስለጠራችሁን በጣም እናመሰግናለን። ያው ከዚህ ዛሬ ይሄ እዚህ ስመጣ በእናንተ ቦታ የዛሬ 15 ዓመት በፊት ነበረ እና የዛሬ 15 ዓመት ሲሆን ግቢው ነበር የሚያዘጋጀው። ዋይት ሴሬሞኒውን ያዘጋጃል፣ ይጠራል፣ ከዛ ወዲህ ልብስ ያለብሳል። የግቢው ሙሉ ሲኒየር ይገኝ ነበር የዛኔ የነበረው። ያው በቅርብ ዲኖኛ ያለው ግን አሳፍሮናል ማለት እኛ ነበረ ኃላፊነቱን ወስደን ነጭ ልብስ ማልበስ የነበረብን። ለዚህ በግቢው ስም ይቅርታ ጠይቃለሁ። መጀመሪያ ያው ኔክስት እዚህ ሞመንት ላይ ሆናችሁ ያሳለፋችሁት ፕሮሰስ አለ እስከ 12 ተምራችሁ አሁን ደግሞ ግቢውን ጆይን ካረጋችሁ ወዲህ ክሊኒካል 1 2 ከዛ ወዲህ ደግሞ ብዙ የሚሰሙ ስለ ሕክምና ያሉበት ጊዜ ነው ማለት በፊትኛ የዛሬ 15 ዓመት ስንሆን በቃ ይሄ ኢንፎርሜሽን አንሰማም። እዚህ ግቢ ስገባ እኔ ዶክተር ሆኛለሁ ስገባ ዓለምን ባንድ የሚፈውስ እንደ ጸበል 10,000 ሰው ማድን ምናምን ብለን ነበር የምናስበው። አሁን ግን ሕክምና ገቢ የለው ምናምን የሚባል በብዙ ዌቭ ውስጥ ሆናችሁ ፐርሲስት አድርጋችሁ ዛሬ ስላገኘኋችሁ በጣም ደስ ብሎኛል በእኔ በኩል። ይሄ ደግሞ የእናንተንም ጥንካሬ ያሳያል ማለት እንግዲህ ጥቁር አንበሳ ማለት የኢትዮጵያ ሃርቫርድ ነው። ስለዚህ ትልልቅ ውጤት አምጥታችሁ ነው እዚህ የመጣችሁት፣ ተወዳድራችሁ በልጣችሁ ነው እዚህ የደረሳችሁት። በመጀመሪያ ለግል ጥረታችሁ በጣም ክሬዲት መስጠት አለባችሁ። ሁለተኛ ይህን የግል ጥረት ያለ ቤተሰብ ድጋፍ የሚሆን ነገር አይደለም። ስለዚህ ቤተሰቦቻችሁ ከስርስር እያሉ እየተከታተሉ አሁንም የምትፈልጉትን ነገር እያሟሉ ኖት ኦንሊ ፋይናንሻሊ ካጠገባችሁ መሆን ብቻ ሳይሆን ሞራሊም በጣም ውስጥ እያደረጓችሁ እየኮሩባችሁ ዛሬ ላይ ደርሳችኋል። እነሱንም ማመስገን ያስፈልጋል። ይሄ የመጣችሁበት ነው። ዛሬ ላይ ደግሞ አይ ቲንክ ብዙ ገብታችኋል C1 ስቱደንት። ስለዚህ ኤክስፖዝድ ሆናችኋል። ዋርድ ምን ይመስላል፣ ፔሸንት ምን ይመስላል፣ የብዙ ሰው ሚስጥር ሰምታችኋል፣ የብዙ ሰው ሀዘን ሰምታችኋል። ደግሞ ፎሎ ያደረጋችሁት ፔሸንት ተሽሎት ሲሄድ ብዙ አይታችኋል። ስለዚህ ማለት ሕክምና በጣም ኖብል ፊልድ ነው፣ ተወደደም ተጠላም። ያ ማለት ምንድነው? ለምሳሌ ሰው መሄድ የማይፈልግበት ቦታ 3 ቦታ ጥቀስ ብትሉኝ አንደኛ ሐኪም ቤት መምጣት አይፈልግም። ሁለተኛ ፍርድ ቤት መሄድ አይፈልግም፣ ተከሶም ከሶም አጥፍቶም መሄድ። አራተኛ ለቀብር መሄድ ደስ የሚል ቦታ አይደለም። ሕክምና ማንም ደስ ብሎት የሚመጣበት ቦታ አይደለም። እዚህ አንኮምፈርተብል ሆነው መሬት ላይ የሚተኙ ፔሸንት አይታቸዋል። ደግሞ እንደ ፔዲያትሪሽያን ልጁ ታሞ ሰፈር የሚያደርግ ህፃኑን ቦታ ምን ያህል ሰፈሪንግ እንደሆነ አይታችሁታል። እዚህ ቦታ ላይ ተስፋ ያለው ሐኪሙ ነው ማለት ይሄ ሰውዬ እያንዳንዱ የመጣው ሐኪም ልጄን ያድንልኛል ብሎ ነው የሚያስበው። እንደ አዋቂ ደግሞ ይፈውሰኛል ብሎ ነው የሚያስበው። ይሄንን ኬር ለመሸከም ነው ነጭ ጋዋን የምትለብሱት ማለት ኢት ማተርስ። ለብዙ ሰው ማተር ባያረግ በገንዘብ ፔይባክ ባያረግ ፊልዱ እንኳን የሰው ልጅ በጣም ሴንሲቲቭ ሰዓቱ ላይ ነው ከጎን ቆማችሁ አዳምጣችሁ ተስፋ የምትሰጡት። ስለዚህ ይሄ ኢሞሽናል ፓርቱ አለ። ሌላኛው እንደ ግቢ ደግሞ የኛ ኃላፊነት ይሄንን ነገር ለማሳካት ማስትሪ ያስፈልጋል ማለት እውቀቱን ደግሞ መያዝ አለባችሁ። ከሌላ ሰው ደግሞ እንደ ሐኪም የምትለዩት ሀዘኑን ሰምታችሁት ችግሩን ሼር አድርጋችሁት መፍትሄ ደግሞ የመስጠት አቅም ዴቨሎፕ እንድታረጉ ነው። ይሄን ኃላፊነት ለመሸከም ነው ነጭ ልብስ የምትለብሱት። ይሄኛው ቀን ትራንዚሽን ነው ማለት ከሳይንስ ወደ ኬር ትራንዚት የምታረጉበት ዋይት ኮት ነው የምትለብሱት። ኢን ዘ ፊውቸር እንግዲህ ዛሬ ለዋይት ኮት ዴይ አግኝቻችኋለሁ። ቀጣይ ደግሞ ይሄን ስፒች ሲጨርሱ ኢንተርንሺፕ ጨርሳችሁ ግራጁዌት አድርጋችሁ ሁላችሁንም በሙሉ ማለት አይ ኖ አይ ሃቭ ቢን ኮኦርዲኔተር እንደ ፔዲያትሪክስ ላይ ብዙ ልጆች በብዙ ምክንያት ሲጎሉ አይቻለው። በተለያዩ ምክንያት ቅድም ያላችሁት ማለት ከጎናችሁ ያለው ሰው አብራችሁ እንዲሄድ እጅ መያዝ አለባችሁ። ቀላል አይደለም። ደብሮት መቅረት፣ 5 ቤድሳይድ ሚስ ማድረግ፣ ድጋሚ ካሬጅ ማጣት ለመሄድ
ጓደኛችሁን መያዝ አለባችሁ። ሶ አብራችሁ ተያይዛችሁ 5 ዓመት ላይ በሙሉ እንደማገኛችሁ ተስፋ አደርጋለሁ። ወደፊት ደግሞ እንደ አድቫይስ የምጨምርላችሁ ያው የድሮ እኔም የድሮ የሆንኩ ነው። የድሮ ሐኪም ኦፖርቹኒቲ ሰፊ አይደለም። ዓለምን እንደናንተ አሁን እንደምታውቁት አያውቅም። ያለው አንድ መጽሐፍ ይቀመጣል ተሻምቶ ለማንበብ ነው የሚለፋው የነበረው። ሶ ሪሶርስም ወርልድም ጠባብ ነበረች። አሁን ሰፊ ነው ዓለም። ኤክስፖዠራችሁ ብዙ ነው። ከኔ ባች 330 የሆነ እንደገባ ነው። አሁን ሳያቸው አብዛኞቹ ወይ አሜሪካ የሚሰሩ አሉ፣ እዚህ ሀገር ብዙ ፖዚሽን የያዘ አለ፣ ጀነራል ፕራክቲሽነር ሆኖ የተለያየ ክፍለ ሀገር የሚያገለግል አለ። አዲሽናሊ ከሜዲካል ዶክትሬትነት በተጨማሪ ፕላስ የሆነ ነገር አዳርጉ አሁን ስትሄዱ ማለት ነው። ለምሳሌ ጨርሼ ሜዲካል እውቀት ብቻ ይዤ የሚለው ጊዜ እየተቀየረ የመጣበት ጊዜ ነው። ሶ ሶፍት ስኪሉ ይሄ የሜዲካል ኖሌጁ በተጨማሪ አንድ ስኪል አድ እንድታደርጉ እንደ አድቫይስ ሰጣችኋለሁ። ስለሰጣችሁኝ እድል አመሰግናለሁ። ታንክ ዩ ቬሪ ማች። ዶክተር በኃይሉ ፎር ዘ ቬሪ ኢንስፓይሪንግ ስፒች እኛንም ነው ሞቲቬት ያደረጋችሁን የእናንተ ደረጃ እንድንደርስ። ሶ ኔክስት ቱ ዘ ሎንግ አዌይትድ ዋይት ኮት ሴሬሞኒ እንዲሰጡልን እንጋብዛለን። እንግዲህ በደንብ ዋርም የሆነ ዌልካም በጭብጨባ ተቀበሉልን እያንዳንዳችሁን። አቤኔዘር ሙሉጌታ፣ አድማሱ ያኖ፣ አንዋር አስናቀ፣ አርሴማ ፍቅር፣ አያንቱ ጥላዬ፣ አየነው አክሎግ፣ ባህርነሽ ተመስገን፣ በእምነት አሸብር፣ ቤተልሔም አንዳርጌ፣ ቤተልሔም ሙሉዬ፣ ቤተል ክፍሉ፣ ቤተልሔም ጌትሽ፣ ቤተልሔም ጌትሽ፣ ቤተልሔም ወንድ ወሰን፣
ቤተልሔም ወንድወሰን ቤዛ መርክነ ቤዛዊት አሰፋ ቤተልሔም ወንድሙ ቤዛዊት አሰፋ ቤዛዊት ተስፋዬ ብትስት ብርሃኑ ብሩክ ተከተል ዳግማዊት ረዳኸኝ ዱሬቲ ገረመው ኤቢሴ በላይነህ ኤደን መንገሻ ኤደን ትህትና ኤዶም ለገሰ ኢክራም ከማል ኤላሪያ ጥላሁን እሌኒ ተመስገን ኢልሃም አብዱ ኢልሃም ሰልሃዲን ኤልሻዳይ ሰለሞን ኤልሻሎም ሰለሞን ኤፍሬም ከበደ እጸገነት ከፋለ እጹብ ድንቅ አበበ
ፌቨን መሰለ ፍቅርተ አንዳርጌ ፍቅርተ ማርያም ጌቱ ገነት አሳቡ ኃይለ ኢየሱስ ሰለሞን ሀና ማቴዎስ ሀዊ ጣሰው ሃይማኖት አበበ ሃይማኖት ፋንታሁን ሃይማኖት ፍቅሩ ሄዋን ደስታ ሂክማ ኤልያስ ሁንዱማ ጥላሁን ሁሪዩማ አብዱልጀሊል ኢንቲሳር ሁሴን ጃለኔ ኑሩ ጁሊያ ደምሴ ካላብ ጥላሁን ቃል ኪዳን ባልጫ ቃል ኪዳን እጅጉ ቃል ኪዳን ፍቅረ ቃል ኪዳን ግርማው
ቃል ኪዳን ተክለ፣ ካሰች ድረስ፣ ላምሮት ሽመልስ፣ ሊያ ፋሲል፣ ማህደር ሙሉጌታ፣ ማህሌት በፍርዱ፣ ማህሌት በሪሁ፣ ማክዳ ሽፈራው፣ ማርያማዊት በለጠ፣ ማርቆስ ነገሰ፣ መዓዛ ጸጋዬ፣ መቅደስ ፓስካል፣ መቅደላዊት ብርሃኑ፣ ሜላት ፍቃዱ፣ መንግስቱ ብርሃን፣ ሙና ኑርደዋም፣ ናርዶስ አለማየሁ፣ ናታኒም ማስረሻ፣ ነጃት ሙሰማ፣ ኑሃሚን በለጠ፣ ኑራ ጀማል፣ ኑረል ኢማን ከድር፣ ፒኒኤል ማቴዎስ፣ ረድኤት መስፍን፣
ሪብካ አበራ፣ ሪሃና ኑርሰማ፣ ሩሃማ ጸጋዬ፣ ሳምራዊት መንግስቱ፣ ሰላማዊት ካሳዬ፣ ስመሃር ፍስሐ፣ ሰሚታ ሰልሃዲን፣ ሲሃም ሙሐመድ፣ ስምረት ከበደ፣ ትንቢት ኤርሚያስ፣ ቶልዋ ቀልቤሳ፣ ጸጋነሽ ሞላ፣ አረ ሞራል ትንሽ እንጨርስ ነው በደንብ። ጽዮን ተካ፣ ጽዮን ተከባ፣ ጽዮን ተስፋዬ፣ ወንጌል ዮሐንስ፣ ውዴ ዶሰኛው፣ ያኔት ሚሊዮን፣ ያኔት ያሬድ፣ ያስሚን ሙሐመድ፣ ያስሚን ዩሱፍ፣ የአብስራ ውብሸት፣ የማርያም ሙላቱ፣ የምስራች አብራሂም፣
ዮሐንስ ወንዳተር ዮናስ ትንሳኤ ዮርዳኖስ ደለለኝ እና ዮርዳኖስ መብራቱ Thank you everyone. እንግዲህ ዲኑን በክብር ሸኙልን። ሶ እንኳን ደስ አላችሁ ሁላችሁንም በድጋሚ one more time for all of you. ጨርሰናል። ሶ ቀጣይ የሚሆነው በኮሚቴዎቹ የኬክ ቆረሳ ሴሬሞኒ ነው የሚሆነው። ሶ ኮሚቴዎቹ እንዴት ናችሁ? እንኳን ለዚህ ቀን አደረሳችሁ። በጣም ታምራላችሁ። አንዴ ለእናንተ እስኪ የሃቫን አካዳሚ ጀነራል ማኔጀር ነኝ። እንደ ተማሪ በእናንተ መካከል እንደ ስፖንሰር ደግሞ ከፊት ለፊታችሁ ሲሆን በጣም ላቅ ያለ ደስታ ይሰማኛል። ያው ሃቫን አካዳሚ ላይ እኛ ኤዱኬሽን በጣም ሀገርን እንደ ግለሰብ በግለሰብ ደረጃ ማህበረሰብን፣ ሀገርን እንዲሁም ዓለምን የመቀየር አቅም አለው ብለን እናምናለን። የኤዱኬሽን ትራንስፎርሜቲቭ ፓወር ላይ በጣም የምናምን ሰዎች ነን። ለዚህ ነው ከ3 ዓመታት በፊት ያው በእኛ ውስጥ ተጸንሶ ተወልዶ አድጎ አሁን ላይ እዚህ ጋር ደርሷል። ያው ታውቃላችሁ በተለይ ሜድ ስኩል በምንገባበት ታይም ላይ የነበረው የሲኦሲ ኮንፊውዥን መረጃ በሌለበት ታይም ላይ ኮምፒቲሽኑ ምን ያክል እንደሆነ እንደዚህ አይነት ክሪቲካል ሞመንቶች ላይ ሃቫን አካዳሚ ለተማሪዎች ክላሪቲን ይፈጥራል። አካዳሚክሊ በማይንድ ሴት በሌሎች ነገር ተማሪዎችን ጋይድ የሚያደርግ ኤዱኬሽናል ፕላትፎርም እንደ ተቋም ነው። ከዛ በተጨማሪ አንድ ፕሮሚስ ማደርገው በዚህኛው ባች ላይ ተጀምሯል። ቀጣይ የሚመጡ ባቾችን በደንብ ከዚህም በተሻለ ወይ ስፖንሰር እናደርጋለን። ቢኮዝ ተማሪዎች ላይ የሚሰራ ስታርታፕ እንደመሆኑ መጠን በተማሪዎች የሚዘጋጁ ኢቨንቶችን ሰፖርት ማድረግ ፍላጎታችን ሳይሆን የኃላፊነት አድርገን ነው የምናምነው። ይሄ ባች በኳልም እና ሌሎቹን ኢቨንቶችን በሚያዘጋጅበት ጊዜ በደንብ ከዚህ በተሻለ ወይ ስፖንሰር ለማድረግና ለመርዳት አይ ፕሮሚስ እና መልካም ጊዜ ይሁንላችሁ። ታንክ ዩ ሶ ማች። በሞራል እያጀባችኋቸው ፕሊዝ። እናመሰግናለን። ሴሪሞኒው ይሄንን ይመስል ነበር። አይ ሆፕ ዩ ጋይስ ሃድ አ ግሬት ታይም። ቴራስ ሄዳችሁ ፎቶ በደንብ ትነሳላችሁ። ፍሬሞችም አሉ። ሶ ዋን ሞር ታይም አፕሎዝ ፎር ኦል ኦፍ ዩ እና ወደ ላይ